በቤቱ ሆነው የግዕዝ ቋንቋን መማር ይፈልጋሉ? እንግዲያውስ ቴሌግራም ላይ ምዝገባ ጀምረናል። ለመመዝገብ ልሳነ ግዕዝ 9 ላይ ጆይን በማድረግ በቀላሉ ተመዝግበው ይማሩ። የምዝገባ ጊዜ ሳይጠናቀቅ ቀድሞ ይመዝገቡ። መልካም የትምህርት ጊዜ። ትምህርቱን ለመማር እንዴት መመዝገብ እንዳለባችሁ ላስቸገራችሁ አሁን የማሳያችሁን ቅደም ተከተል በመጠቀም ጆይን አድርጋችሁ መመዝገብ ትችላላችሁ ማለት ነው። በመጀመሪያ ቴሌግራም የምትጠቀሙበትን አፕሊኬሽን ትከፍታላችሁ ማለት ነው። ከዛ በኋላ ሰርች ባሯን ወይም ደግሞ የሰርች ምልክቷን አንድ ጊዜ ትጫናላችሁ። ከዛ በኋላ መጻፊያ ቦታ ላይ ልሳነ ግዕዝ 9 ልክ እዚህ ላይ እንደተጻፈው ትጽፋላችሁ ማለት ነው። ከዛ በኋላ የቴሌግራም አድራሻውን ታገኙታላችሁ። እሱ ላይ አንድ ጊዜ ትጫናላችሁ። መጨረሻ ላይ ጆይን የሚለውን መጫን ስለ ትምህርት አሰጣጡ፣ ትምህርቱ እንዴት እንደሚሰጥ፣ እንዴት እንደምንማር፣ የትምህርት ቀናት መቼ መቼ እንደሆነ ሙሉ ዝርዝር መግለጫ ትምህርቱ ከመጀመሩ በፊት በዚሁ የቴሌግራም ገጽ ላይ የምናሳውቃችሁ ይሆናል ማለት ነው። መማር ለሚፈልጉ መልእክቱን ሼር አድርጉላቸው።